በዋነኛነት ማለት ይቻላል ይሄ ቪዲዮ የሚያጠነጥነው ወንዶች እንዴት ከሴት ፍቅረኞቻቸው ጋር የወሲብ ግንኙነትን መጀመር ይችላሉ፣ ፍቅር ግንኙነታቸውን እንዴት ወደ ወሲባዊ ግንኙነት መቀየር ይቻላል የሚለውን የምናየው ይሄንን ቪዲዮ ከማየታችሁ ወይም ይሄን ቪዲዮ ከመጀመሪያ በፊት ግን መጀመሪያ ሰብስክራይብ ማድረጋችሁን እንዳትረሱ፣ እንደዚያውም ደግሞ ላይክ፣ ሼር እና ኮመንት ማድረጋችሁን እንዳትረሱ። ሀሳብ አስተያየታችሁን ኮመንት ላይ ያስቀምጡልኝ። ብዙ ጊዜ እንደዚህ አይነት ነገሮችን መነጋገር በእኛ በባህላችን በጣም የሚያሳፍር ነገር ነው። በግልጽ መነጋገር አይቻልም። በዚህም ምክንያት ደግሞ በጣም አብዛኛው የሆኑ ሰዎች አብዛኛውን ጊዜ ወንዶች ይቸገራሉ። ይህንን ባለማወቅም ወደ የማይሆን ነገርን ያደርጋሉ። የማይሆን ነገርን በማድረግ ደግሞ የፍቅረኞቻቸውን ያስከፋሉ ወይም ሌላ ትዝብት ውስጥ እንዲገቡ ያደርጋቸዋል። ግን እንደዚህ አይነት ነገርን አብዛኛውን ጊዜ ብንነጋገር፣ ብናወራ፣ በግልጽ ብንነጋገር ግን በጣም ቀላል ይሆንላቸዋል ማለት ነው። የመጀመሪያው ደረጃ እንድታምኑ ማድረግ ነው። በአሁን ጊዜ ላይ ወንዶች እጅግ በጣም የማይታመኑ ሆኗል። ሴቶች ወንዶችን የሚያምኑበት ደረጃ በጣም ዝቅተኛ ሆኗል። ምክንያቱም በጣም የመማገጥ የመልከስከስ ነገር በጣም ስለበዛ ሴቶች አሁን ላይ እጅግ በጣም ፍርሃት አላቸው። በቃ የሚፈልገኝ ይሄ ወንድ የሚፈልገኝ ለሰውነቴ ነው ለገላዬ ነው እንጂ አይፈልገኝም የሚል ነገር በጣም እያደረብን ይገኛል። ስለዚህ ይሄንን ነገር መጀመሪያ ሳታሸንፍ ሌሎች ነገሮች ብታደርግ ወዲያውኑ የፍቅር ግንኙነታችሁ እንዲለያይ እንዲጠፋና አንተ ላይ መጥፎ የሆነ ትዝብት እንድታደርግብህ ያሳድራል ማለት ነው። እና እንዴት ነው ማሳመን የምትችለው ሲባል በመጀመሪያ በትንሽ ነገር ቃልህን መጠበቅ ነው። በትናንሽ ነገር ለምሳሌ ዛሬ መጥቻ አገኝሻለሁ፣ ዛሬ እንደዚህ አመጣልሻለሁ ብለሃት ስትገናኙ ካላመጣላት ወይም ነገ እንደዚህ ነገር አመጣልሻለሁ ወይም ብለሃት በንጋታው ስትሄዱ የታላመጣለች ብዬሽ ነበር የረሳሁት ብትናት እቺ ልጅ ከልብህ እንደማትፈልጋት አድርጋ እንድታስብና እምነቷ እንዲቀነስ ያደርጋል። ለቃልህ ታማኝ ስላልሆንክ ማለት ነው። አዳማጭ ሁናት። አዳማጭ ሁን ማለት ፈልገውን ነገር በቃ እሷ ከራሷ የማትወደውን የተፈጠረባትን ነገር ስትነግረች ያለምንም ጀጅመንት ያለምንም ዳኝነት ፍርድ ሳትፈራ አንቺ እንዲህ ስለሆንሽ ነው አንቺ እንዲህ ሳትላት ራሱ ካዳመጥካት ለሴት ልጅ በጣም ትልቅ ነገር ነው። ምንም አይነት ነገር ባትላት እንኳን ዝም ብለህ አዳምጣት፣ የምትፈልገውን ትንገር፣ ከዛ ይቀልላታል። እንደዚህ አዳማጭ ሁን በቃ የምትፈልገውን። በተለይ ደግሞ ስለ ራሷ የሚሰማትን ነገር ስትነግረህ ሰምታ ያንን ነገር አረ እንደዚህ እኮ አይደል፣ አንቺ እኮ እንዲህ ነሽ፣ አንቺ እኮ ቆንጆ ነሽ፣ አንቺ እኮ እንደዚህ ነሽ መስሎሽ ነው፣ አረ መስሎሽ ነው ጭራሽ እንዴ አሁን ይሄ ለምሳሌ አፍንጫ አያምርም ካለች እንዴ አረ አፍንጫሽ እንዲህ በጣም ነው የምወድልሽ እኮ ያምራል፣ ምን ሆነሽ ነው? ታበረታታት በጣም በቃ እንድታምንና እንድትወድ የምር ልጅ ከልቡ ነው የሚወደኝ እንድትል ያደርጋል። እነዚህ ነገሮች ግን ቀድሜ አልተናገርኩኝም። ቆይ እነዚህ ነገራቸውን 8 ዘዴዎች ማድረግ ያለብህ የእውነት ለምትወዳት ሴት ነው እንጂ የእውነት ገላዋን ፈልገህ ብቻ ለወሲብ ግንኙነት ብለህ ብቻ እነዚህ ነገሮች ካስመሰልክ በጣም ነው የሚያስጠላው። ይሄ አደራ አላለሁኝ እንዳታስመስሉ። አስመስሉ እያልኩ አይደለም፣ እነዚህን በማድረግ አግኛት እያልኩ አይደለም። የእውነት ግን ልብህ የሚፈልጋት ከሆነ የሆነ እንደዚህ አድርገህ ራስህን ቀይር፣ እንደዚህ አድርግ ራስህን ቀይር እያልኩኝ ነው እንጂ ያልኩት አደራ እንዳታስመስሉ ወይም ከልብ የውሸት እንዳታደርጉት። እንዲሁም ደግሞ እዛው ላይ እንድታምኑ አድርጋት የሚለው ላይ እንዲሁም ደግሞ ምንድነው ሳታውራት ወይም ሳታገኘት ረጅም ጊዜ አትቆይ። ይሄ በጣም ያስጠላል። 2 ቀን 3 ቀን ስልክ ሳትደውላት የምትቆይ ከሆነ የእሷም ስሜት እየጠፋ ነው የሚመጣው። እንደ ፍቅረኛ እንደማታያት ነው የምታስበው። ስለዚህ ያንን አድርጎ። ሁለተኛ ደግሞ ጊዜ ስጣት ስልክ ለምሳሌ በምታረገው ነገር የምታረገው ነገር ገብቷት ከሆነና አይ እኔ እንድንጠናና እንድንተያይ እፈልጋለሁኝ ዝም ብዬ እንደዚህ አይነት ነገር ውስጥ መግባት አልፈልግም ገና ነን እኮ የሚለው ነገር የሚመጣባት መጥቶባት በግልጽ የምትነግረኝ ከሆነ ጥሩ እሺ፣ ኧረ እኔ አንቺን ነው የምፈልገው ከፈለክ እስከ ዘላለምን ባናረግ ምንም ችግር የለብኝም ብለክ እሷን አረጋግተክ ወደ የፍቅር ግንኙነታችሁ ትመለሳላችሁ ማለት ነው። አንደኛው ይሄ ነው። ሁለተኛ ጊዜ ስጣት ስል ደግሞ መጀመሪያ ገና ፍቅረኛሞች እንደሆናችሁ ዘለህ እዚህ ነገር ላይ አትውጣ። ጊዜ ውሰድ። ቢያንስ 3-4 ወር ቢያንስ ነው ያልኩት። 3-4 ወር አብራችሁ ሁኑ። ፍቅርን አጣጥሙት። ከወሲብ ግንኙነት ውጪ ያለውን የፍቅርን ነገር አጣጥሙት። መጀመሪያ ወደዚህ ከመግባታችሁ በፊት ያንን ነገር በደንብ ካጣጣማችሁ፣ ብዙ ቦታዎች እየወሰድካት አብራችሁ እያወራችሁ ምን እያላችሁ ብዙ ነገር ስታደርጉ የፍቅር ግንኙነታችሁን ታጠናከራላችሁ። ከዛ በኋላ ወደዚህ መግባት ነው ያለብን። ብቻ የወሲብ ግንኙነት ብቻ አይደለም የፍቅር ማጣጣሚያ፣ ብዙ ነገር አለ የፍቅራችሁን ታጣጥሙበት ነገር፣ እነዛ ነገሮች ማድረግ። ሶስተኛ ደግሞ ሁሉ ነገርክ እንዳለ ስለ ሴክስ ወሬክ፣ ቀልድክ፣ ድርጊትክ የምትለው የምታሳየው ሁሉ ነገር የወሲብ ወይም የሴክስ አይሁን። በጣም ነው የሚያስጠላው። ይሄን ስል እንደማትፈልግ አይነት ሁን እያልኩ አይደለም። ይሄ በፍጹም ለምሳው ነህና መፈለግህ አይቀርም። በተለይ ወንድ ሆነ ግን በምንም በቀልዱም በቁም ነገሩም
እያነሳት ለዚህ ነገር የምታወራ ከሆነ በጣም ያሳፍራል። በቃ ገላዋን ብቻ ሳይሆን እሷን እንደምትወዳት ማሳየት አለ። ገላዋን ብቻ ገላሽ ያምራል፣ ዳሌሽ ያምራል፣ ወገብሽ ያምራል፣ ጡትሽ ያምራል እያልኩ ብቻ አይደለም ማድነቅ ያለብህ። ስለ ውስጧ ስለ ማንነቷ እንደምትወድላት። አዎ ያንን አታድንቅ አይደለም። በጣም ኮንቆነሽ የሚያምረው ሴት በቂ ከዛ በላይ በቂ ከዛ በላይ ማድረግ የለብህ። ከዛ ውጪ በቃ ይሄ ደግነትሽ፣ ለሰው ሀሳቢነትሽ፣ ጥሩነትሽ፣ እንደዚህ ድምፅሽ፣ ዓይንሽ ምናምን በቃ ከዛ የወጣ ነገሮቿን ብታደንቅላት እምነቷን እያሳደርክ ትመጣለህም። ደስ እያላትም እሷ ለእንደዚህ አይነት ነገር ክፍት እየሆነች ትመጣለች። አራተኛ ደግሞ ታማኝ። ይሄም ማለት 2-3 ሴት ምንድን ነው አንድ በቂ ነው ማለት እኔ አይገባኝም በጣም። እኔ በተለይ ሰሞኑን በዚህ ዘመን የማያየው ነገር በጣም ያስጠላል። እኔ ምን እንደሆነ አላውቅም። አንድ በቂ በሆነበት ዘመን ከበቂም በላይ በቃ አንድ ለአንድ በተባለበት ሰዓት ላይ የምን 2-3 እንጃ ብቻ በጣም ያሳፍቴ። በቃ አንድ እሷ ነው። ይህን የምታሳይበት ነገር ደግሞ አብዛኛውን ጊዜ ይህን ከእሷ ጋር ነው። ከስራ በኋላ ከጓደኞች ጋር ከቤተሰቦች ጋር ማሳለፍ አለብህ። አዎ ከእሷ ጋር ብቻ አሁን እያልኩ አይደለም፣ ግን ደግሞ ጊዜህን ስጣት። ማለትም ከቤተሰብ ጋር ከጓደኞች ብቻህን በምትሆንበት ሰዓት በቃ ማትሆን ከጓደኞች ጋር ከቤተሰቦች ጋር ማትሆንበት ሰዓት ላይ ደግሞ ለእሷ ጊዜ ብትሰጣት በጣም ደስ ይላል። ማለትም የት ነህ እንደዚህ ስትደውልላት የት ነህ ቤተሰቦች ጋር ስትደውል የት ነህ ጓደኞች ጋር እሷ ጋር በቃ ይሄ ሰውዬ እኮ ከማንም ጋር አይሆንም፣ በቃ ከቤተሰብ ከእኔና ከጓደኞች ጋር ነው የሚሆነው እና ታማኝ ነው ብላ በየት ሰዓት እንደዚህ ያደርጋል ብላ እንታምን ያደርግሃል። ሰዎች ራሱ እንዴት ትጠረጥሩ ያለሽ እስኪሏት ድረስ ትደርሳላችሁ ማለት ነው። እንዲሁም ደግሞ ከቤተሰቦች ከጓደኞች በምታደርገው ነገር ደግሞ ማሳየት ትችላለህ። በተለይ ደግሞ ለጓደኞች የምታደርገው ነገር ማሳያ ይሁን። ተዋሽ ከሆነ ወይም ደግሞ በቃ እዚህ ጋር ከእሱ ጋር በጣም ረጅም ጊዜ ካሳለፉ በኋላ በአንዴ ስንት ደግሞ ሌሎች ጓደኞች ምናምን በቃ እንደዛ ስንት ምናምን የምትል አይነት ከሆን ቀጣይ እሷም እንደዛ የምትሆን ሰው እንደሆነች ነገር ማታ ያቀታት። ስለዚህ አንተ ለቤተሰቦችም ለጓደኞችም ታማኝ ስትሆን ለእሷም ታማኝ እንደሆን ከማሳያ ይሆናታል ማለት ነው። አምስተኛ ደግሞ ደስ በሚል ሁኔታ ተንከባከባት። ይሄም ማለት ለምሳሌ የሄዳችሁ ቦርሳዋን ብትይዝላት፣ እቃም ብትይዝላት በቃ እንክብካቤ ማድረግ እንደምታምር መንገር። በጣም አትደጋግሞ፣ በጣም ሲደጋገም ያስጠላል። ከስንት አንዴ ግን ወይኔ ዛሬ ለበሽው ልብስ ያምራል። አክቹዋሊ ሁሌም የምትለብሽ ያምራል፣ ግን ደግሞ በጣም ያምራል የዛሬው። ወይ እንደዚህ ዛሬ ደግሞ ጸጉርሽን በጣም ያምራል የተሰራሽ። ወይ ዛሬ ደግሞ እንደዚህ በቃ እያልክ እንደምታምር መንገር በጣም ልቧ እንዲከፈትላት ያደርጋል። ልቧ እንዲከፈትልህና ልቧ እስከፈትልህ ደግሞ ገላዋን አምና እንድትሰጥህ ያደርጋታል ማለት ነው። 6ኛ ንጹህ ሁን። አካባቢህንም እንደዛው አንጻ። ንጹህ ሁን ስልክ ሁሉ ነገር በቃ ጽድት። ውሃና ሳሙና በቂ ነው አይደለ? ውሃና ሳሙና ያጣ ሰው አይኖርም በእርግጠኝነት። በቃ ገላህን መታጠብ፣ ገላህን በየጊዜው ካልተቻለ በሳምንት ከተቻለ በየቀኑ መታጠብ፣ ጸጉርህን ንጹህ ማድረግ፣ በየጊዜው መቆረጥ፣ ይሄ እንዳያድግ ማድረግ ማለት ስታይል ፈጥረክ የሚያምር ስታይል ፈጥረክ የሚያምርብህን ስታይል ፈጥረክ ንጹህ ማድረግ። ጥፍርህን መቆረጥ በጣም ዘጊ ነገር ቢኖር ጥፍሩን የሚያሳድግ ወንድ በጣም ያስጠላል። ጥፍርህን በየጊዜው መቆረጥ፣ ንጹህ አድርገህ መቆረጥ በየጊዜው እንደዛ ማድረግ። ጫማህን ንጽት፣ ካልሲ፣ ሱሪ፣ ሁሉ ነገር ጽድት ያልክ ስትሆን በጣም ደስ ይላታል። እንደዚህ ቢቻልማ ጠረንህን ደግሞ በጣም ደስ የሚል ብታረግ፣ ቀለል ያሉ ሽቶዎችን ገዝተህ እንደዛ ብታረግ በጣም እሷ ትጓጓለች። እንደውም ከአንተ የበለጠ እሷ እንድትጓጓ ነው የምታደርጋት እንደዛ ስትሆን። እንዲሁም ደግሞ አጋጣሚ ቤትህ የመምጣት አጋጣሚ ከተፈጠረ ደግሞ ቤትህ ጽዱ መሆኑን ካየች በጣም ነው ደስ የሚለን። አልጋ፣ ቤትህ ሁሉ ላይ ቁም ሳጥንህ ጽድት ያለ ሲሆን በጽድት ባለ ሁኔታ እንዳያስከው ስታይ በጣም ነው ደስ የሚላት ሴት ልጅ። በቃ ከአንተ ጋር ምንም አይነት ነገር ለማድረግ ዝግጁ ነው የምትሆነው። 7ኛ ደግሞ ሴክስ ማድረግ እንደምትፈልግ እርግጠኛ ሁን። ይህን ሁሉ ካደረክ በኋላ ማየት ትችላለህ፣ እንደምትፈልግና እንደማትፈልግ ታያለህ። ከዛ እንዴት ነው ማየት የበለጠ ደግሞ እንዴት ማየት ትችላለህ መሰለህ? እንደዚህ አሁን ያልኩህን ነገሮች ስታደርግ እሷ በጣም ከአንተ ጋር ነፃነት ስለሚሰማት በቃ በጣም ትቀርበሃለች፣ ትነካካሃለች፣ ፀጉርህን፣ ከንፈርህን ትስማለች፣ እጅን፣ አንገትህን በቃ ትነካካሃለች። እንደዛ ስታደርግ እርግጠኛ መሆን ትችላለህ እንደዛ ስትሆን። እንዲሁም በተለይ ደግሞ ዛሬ እስኪ የሆነ ቦታ እንሄድ እና የአንድ ቀን አድረን ምናምን እንመለሳለን አይነት ነገር የምትል ከሆነ ብለክ እርግጠኛ ሆንክና አላማህን አሳካ ማለት አይደል?
እንደዛ ታደርጋለህ ማለት ነው። ግን ደግሞ ሃይማኖት ብዙ ጊዜ ሃይማኖት በእርግጥ የማናችንም በሙስሊምም በኦርቶዶክስም ብናይ ሃይማኖት አይፈቅድም ይሄንን ነገር ማለትም ከጋብቻ በፊት። ግን እሷ ሃይማኖታዊ ከሆነ በጣም ሃይማኖተኛ ከሆነች በቃ እኔ በነገሮችም በምንም ኧረ በስመ አብ እኔ በተክሊል ነው የማገባው አይነት ነገር የምታወራ ከሆነ በተክሊል የሚጋባ እንግዲህ በትክክለኛው ቃሉ እንግዲህ በተክሊል የሚጋባ ድንግል የሆኑ ስለሆኑ እንደዛ ምትል ከሆነ ድንግል ሆነ መቆየት እንደምትፈልግ እስከ ጋብቻ ድረስ ምንም ነገር ማድረግ እንደማትፈልግ እንዲገባ ታደርጋለች ማለት ነው። ስለዚህ ይሄንን ካጣራ በኋላ በቀጣይ ደግሞ መዘጋጀት አለብህ። አሁን አጣራህ አይደለ? በቃ ልጅ እንዳልኩ የምትነካካ ከሆነ አብረን ዛሬ በቃ አብረን እናምሽ እንደዚህ አይነት ነገር የምትልክ ከሆነ ፈልጋለች ማለት ነው። ስለዚህ መዘጋጀት አለብህ። እንዴት ነው የምትዘጋጀው? መጀመሪያ የወሊድ መከላከያ ማዘጋጀት፣ ኮንዶም ሊሆን ይችላል ወይም ሌሎች ለእሷ የምትወጣቸው መድኃኒቶች ሊሆኑ ይችላሉ። እነዛ ነገሮች ማዘጋጀት በሰዓቱ ማለትም ልክ ወደ ግንኙነት ልጀምሩ ስትሉ ያንን እንዳያስክ ስታቅ ምን ያህል እንደምታከብራትና ምን ያህል ለእሷ እንደምታስብላት ነው የሚያሳየው። ሌላ ምንም የሚያሳፍር ነገር የለውም። በእርግጥ የማትተማመንብህ ከሆነ ለሌላ ሴት ያዘጋጀኸው እስኪመስላት ድረስ ልትጠራጠረው ትችላለች። ግን አሁን ያልኩህን ነገሮች ከዚህ በፊት የነገርኩህን ነገሮች አድርገህ ከሆነ ግን እጅግ በጣም ስለምታምንክ ደስ ብሏት በጣም ተገረመብሃለችም ታምናሃለችም ማለት ነው። እንዲሁም ደግሞ ሙድ ውስጥ መክተት ማለት ያው መሳም፣ መነካካት እነዚህ ነገሮች ማለት ግን በምትስማት ጊዜ ግን ከሳምካት በኋላ በቃ ቅልታ ወደ ውልቅ ምናምን አድርገህ ከምትገባ ምንድን ነው ማድረግ ያለብህ? ስማት አለክ። ኖርማሊ አሁን ፊልም እያያችሁ አልጋ ላይ ፊልም እያያችሁ ከሆነ ስማት አለክ። ከዛ አረፍት ታርፏለህ ማለት ነው። ስማት ጸጥ አሁን ስማት አለ በቃ እንትን ማለት ነው። ቀስ እያልክ መንካት፣ ይሄ በጣም እንትን ባላለ መልኩ ቀስ ብለህ መንካት፣ መሳም። አሁንም ትንሽ ቆይተህ ደግሞ አሁንም ትስማታለህ፣ ትነካታለህ፣ አሁንም ትስማታለህ፣ ትነካታለህ። እንደዛ እያልክ እሷን በደንብ ቀስ እያልክ ሙድ ውስጥ መክተት። ከዛ በኋላ ወደ መጀመር ትችላለህ ማለት ነው። እንግዲህ ለዛሬ ያስኩላችሁ ቪዲዮ በጣም ለማሳጠር በሞክርም ትንሽ ረዝሞብኛል። ለማንኛውም ይሄንን ይመስል ነበረ። እንደወደዳችሁት እንደተማራችሁበት ተስፋ አደርጋለሁ። እነዚህ ነገሮች አድርገህ በእርግጠኝነት ወደ የፍቅር ግንኙነትን ወደ ወሲብ ግንኙነት መቀየር እንደምትችል ባለሙሉ ተስፋ ነኝ። እስከዚህ ድረስ ከተከታተላችሁኝ እጅግ በጣም አመሰግናለሁኝ። እንዲሁም ደግሞ ሰብስክራይብ ማድረጎን አይርሱ፣ ላይክ እና ሼር ማድረጎን አይርሱ። ሀሳብ አስተያየቶ ምን ይጨመር ምን ይቀነስ የሚለውን ነገርም በሙላ ኮሜንት ላይ ሀሳብ አስተያየቶ ይጻፉልኝ። እንዲሁም ስለምን ልስራ ስለምን እንደዚህ ስሪ እስኪ ስለ እንደዚህ ስሪ እያላችሁም ደግሞ ኮመንት ላይ ሀሳብ ብትሰጡኝ በጣም ደስ ይለኛል። እጅግ በጣም አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ ቸር እንሰንብት።